ዳታ ወደ ኤስፒኤስኤስ በሁለት መንገድ ማስገባት እንችላለን። አንደኛ ዳይሬክትሊ ከኩዌሽነሪ አንድ ባንድ ማስገባት፣ ሁለተኛ በተለያዩ ፋይል ፎርማት ያለን ዳታ ለምሳሌ ኤክሴል ዳታ፣ ስታታ ዳታ፣ ሳስ ዳታ እና ሌሎች ፋይል ፎርማቶች ኢምፖርት አድርገን ወደ ኤስፒኤስኤስ ማስገባት እንችላለን። ሁለቱንም አንድ ባንድ በዚህ ቪዲዮ እናያለን። ስለዚህ እንዴት ዳታ ኤስፒኤስኤስ ላይ ማስገባት እንደሚችሉ ማወቅ ከፈለጋችሁ እስከ መጨረሻ አብራችሁን ቆዩ። በዛውም ቪዲዮ ላይክ እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም በየጊዜው አስተማሪና ቁም ነገር ቪዲዮዎችን የምታገኙበት ቻናል ነው። እንዲሁም ለእኛ ትልቅ ሞራል ነው። መጀመሪያ የምናየው የመጀመሪያው ነው፣ እንዴት ዳታ ከኩዌሽነሪ ወደ ኤስፒኤስኤስ እንደምናስገባ ነው። ስለዚህ ኤስፒኤስኤስ እንከፍታለን። ኤስፒኤስኤስ ስንከፍት ኢንተርፌሱ ይሄንን ይመስላል። ሁለት ቪዎች አሉት፣ ዳታ ቪው እና ቫሪያብል ቪው። ዳታ ቪው ላይ ክሊክ ስናደርግ ዳታችን የምናስገባበት ይሄንን ይመስላል። ከላይ እዚህ ጋር እንደምታዩት ቫር ብሎ ነው ያለው። ምንም ቫሪያብል ስላልገባበት ነው። በኋላ ቫሪያብል ስናስገባ እዚህ ጋር ያስገባነውን ቫሪያብል ያሳየናል። እንዲሁም ቫሪያብሎች ስር ዳታችንን እዚህ ጋር እናስገባለን። ቫሪያብል ቪው ላይ ደግሞ ክሊክ ስናደርግ ቫሪያብሎችን የምናስገባበት እንዲሁም ለእያንዳንዱ ቫሪያብል እነዚህን ሴታፕ የምናስተካክልበት ነው። ስለዚህ አሁን ወደ ኤስፒኤስኤስ የምናስገባውን ኩዌሽነሪ እንከፍታለን። እኔ የከፈትኩት ኩዌሽነሪ ይሄንን ይመስላል። ለዚህ ቪዲዮ ነው ያዘጋጀሁት። ሶሾ ዲሞግራፊክ ኢንፎርሜሽን ኦፍ ዘ ሪስፖንዳንት። እንደምታዩት እዚህ ጋር 6 ጥያቄዎች አሉ። ኔም፣ ጄንደር፣ ኤጅ ኦፍ ሪስፖንዳንት፣ ሪሊጅን፣ ኤዱኬሽን ሌቨል፣ ኦኩፔሽን፣ ማሪታል ስታተስ። እነዚህን አንድ ባንድ እያስገባ እናያለን። ለማስገባት እንዲቀለን ኤስፒኤስኤስ እና ይሄንን ኩዌሽነሪ ጎን ለጎን ልክፈተው። ኩዌሽነሪው እና ኤስፒኤስኤስ ጎን ለጎን እንደዚህ ከከፈትኩ በኋላ እዚህ ጋር መጥቼ ቫሪያብል ቪው ላይ ክሊክ አደርጋለሁ። ምክንያቱም መጀመሪያ ማስገባት ያለብን ቫሪያብሎችን ነው። ስለዚህ የመጀመሪያው ቫሪያብል ምንድነው? ኔም ኦር አይዲ። ይሄ ያን ያክል አያስፈልግም። ቀጥሎ ያለው ጄንደር ነው። ጄንደርን ኮፒ አድርጌ ወስደዋለሁ። ኮፒ አድርጌ ከኩዌሽነሪ ከወሰድኩ በኋላ ኔም ስር የመጀመሪያው ሴል ላይ ክሊክ አደርግና ፔስት አደርገዋለሁ። ወይም ደግሞ የምታስገቡት ኩዌሽነሪ ከሃርድ ኮፒ ከሆነ ኔም ስር የመጀመሪያው ሴል ላይ ክሊክ ታደርጉና በእጃችሁ ትጽፋላችሁ። ነገር ግን ኔም ስትጽፉ ወይም ስታስገቡ አንደኛ ስፔስ መኖር የለበትም፣ ሁለተኛ ረያይም ጥያቄዎች ከሆኑ ቫሪያብላችን አያስገባልንም። ስለዚህ አጠር አድርገን ነው የምናስገባው። ሌላው ስፔሻል ካራክተር መኖር የለበትም፣ ለምሳሌ ሃሽታግ የመሳሰሉ። እንዲሁም ኔም ስር ቫሪያብል ስናስገባ በቁጥር መጀመር የለበትም። የቫሪያብላችሁን ኔም እንደዚህ ካስገባችሁ በኋላ ኢንተር ወይም ኦኬ ትሉታላችሁ። ኦኬ ስትሉ ታይፕ፣ ዊድዝ፣ ዴሲማል እና ሌሎችን በራሱ ጊዜ ልክ እንደዚህ ያስገባላቸዋል። ነገር ግን እነዚህ በዳታችሁ መሰረት መስተካከል ይኖርባቸዋል። ከኔም ቀጥሎ ያለው የመጀመሪያው ታይፕ ነው። ታይፕ ስር በራሱ ጊዜ ነመሪክ ነው ያስገባው። ነመሪክ ላይ ክሊክ ስታደርጉ ከነመሪክ ፊት ለፊት 3 ነጥብ ይመጣል። 3 ነጥቡ ላይ ክሊክ ታደርጋላችሁ። 3 ነጥቡ ላይ ክሊክ ስታደርጉ ቫሪያብል ታይፕ ቦክስ ያመጣላችኋል። ቫሪያብል ታይፕ ስር እዚህ ጋር ምርጫዎች አሉ። እነዚህን የምንመርጠው በዳታችን መሰረት ነው። ዳታችን ኮንቲኒየስ ነው ወይስ ካቴጎሪካል? ኮንቲኒየስ የምንለው ዳታ በቁጥር የሚገለጽ ኳንቲቲቭ የሆነ ዳታ ነው። ለምሳሌ እድሜ 20፣ 30፣ 40 ብለን በቁጥር ነው የምንገልጸው። እንደዛ ያለ ታይፕ ኦፍ ዳታ ካላችሁ ነመሪክን ሰሌክት ታደርጋላችሁ። ዳታችሁ ደግሞ ካቴጎሪካል ከሆነ በቁጥር የማይገለጽ ለምሳሌ ጾታ ወንድ ወይም ሴት ብለን ነው የምንገልጸው። እንደዛ ያለ ታይፕ ኦፍ ዳታ ካላችሁ ስቲሪንግን እዚህ ጋር ትመርጣላችሁ። ወይም ደግሞ ዳታችሁ ኮማ ታይፕ ከሆነ ኮማን ትመርጣላችሁ። ዶት ታይፕ ዳታ ካላችሁ ዶት ትመርጣላችሁ። ሳይንቲፊክ ኖቴሽን 10 ዘ ፓወር ኦፍ ዳታ ካላችሁ ሳይንቲፊክ ኖቴሽን ትመርጣላችሁ። በቀንና ወር የሚገለጽ ዳታ ከሆነ ደግሞ ዴት ትመርጣላችሁ። ዶላር ከሆነ ዶላርን ትመርጣላችሁ። ከስተም ከረንሲ ከሆነ ከስተም ከረንሲን ትመርጣላችሁ። ነገር ግን በቁጥር የሚገለጽ ከሆነ ነመሪክ ወይም ደግሞ በቁጥር የማይገለጽ ስቲሪንግን እንመርጣለን። አሁን ያስገባሁት ጄንደር ነው። ሜል ወይም ፊሜል ብለን ነው የምንገልጸው። በቁጥር አይገለጽም። ስለዚህ ስቲሪንግን እንመርጣለን። ስቲሪንግ ከመረጥን በኋላ እዚህ ጋር ኦኬ እንለዋለን። ከታይፕ ቀጥሎ ያለው ዊድዝ ነው። ዊድዝ በራሱ ጊዜ 8 አስገብቷል። ዊድዝ የሚያሳየው ነምበር ኦፍ ካራክተር ኢን ዳታ። ዳታ ስናስገባ 8 ካራክተር ብቻ እንድንጽፍ ነው። ይሄንን ዳታ ቪው ልክፈትና ላሳያችሁ። ለምሳሌ አሁን ያስገባሁት ጄንደር ነው። ጄንደር ስር ሜል ብዬ ልጻፍ። አሁን ሜል የሚለውን ሙሉ ጽፎልኛል። ምክንያቱም ዊድዝ ስር እስከ 8 ካራክተር መጻፍ እችላለሁ። ነገር ግን ቫሪያብል ቪው ላይ ልመለስና 8 የነበረውን ወደ 3 ልቀንስና ላሳያችሁ። እንደምታዩት ቅድም ሜል የሚለው ሙሉ ጽፎ ነበር። አሁን ግን ኢን አጥፍቷል። ምክንያቱም ዊድዝ ስር ስንት ነው ያስቀመጥኩት? 3 ነው ያስቀመጥኩት። 3 ማለት ዳታ ስናስገባ የምናስገባው የፊደል ብዛት። ለምሳሌ የሁለተኛ ተጠያቂ ፊሜል ከሆነች ፊሜል ብዬ ጽፋለሁ። ነገር ግን እንደምታዩት ኤፍኢኤም ብቻ ነው አድርጎ የቀረው። ምክንያቱም ዊድዝ ስር ያስቀመጥነው ስንት ነው? 3 ነው። ሶ ዊድዝ ስር የምናስቀምጠው ቁጥር ነምበር ኦፍ ካራክተር ወይም ደግሞ እዚህ ጋር የሚቀመጡት የፊደላት ብዛት ነው የሚያሳየው። ከዊድዝ ቀጥሎ ያለው ዴሲማል ነው። ዴሲማልን በራሱ ጊዜ 0 ያስቀምጣል። ምክንያቱም እዚህ ጋር የመረጥነው ታይፕ ኦፍ ዳታ ስቲሪንግ ነው። ስቲሪንግ ደግሞ ካቴጎሪካል ነው። በቁጥር እና በዴሲማል አይገለጽም። ለዛ 0ን ያስገባል። ከዴሲማል ቀጥሎ ያለው ሌብል ነው። ሌብል ስር የምናስገባው እዚህ ጋር ኔም ስናስገባ አጠር አድርገን ነው ማስገባት ያለብን። ምክንያቱም ረያዩም ጥያቄዎች የምናስገባ ከሆነ ኔም ስር አያስገባልንም። ጥያቄያችን ሌብል ስር ሙሉ ማስገባት እንችላለን። ከሌብል ቀጥሎ ያለው ቫሊዩስ ነው። ቫሊዩስ ስር በራሱ ጊዜ ነን አስገብቷል። ቫሊዩስ ደግሞ የሚጠቅመን ዳታችንን ኮድ የምናደርግበት ቁጥር የምናስገባበት ነው። ስለዚህ
ነን ላይ ክሊክ አደርጋለሁ። ነን ላይ ክሊክ ስታደርጉ ከፊት ለፊት 3 ነጥብ ይመጣል። 3 ነጥቡ ላይ ክሊክ ታደርጋላችሁ። 3 ነጥቡ ላይ ክሊክ ስታደርጉ ቫልዩ ሌብል ቦክስ ይሄ ይመጣላችኋል። እዚህ ጋር የምታስገቡት ዳታችሁን ኮድ የምታደርጉበት ቁጥር ነው። ለምሳሌ ፊመልን በ0 ኮድ ማድረግ ፈልግ፣ እንዲሁም ሜልን በአንድ ቁጥር ኮድ ማድረግ ፈልግ፣ ቫልዩ ፊት ለፊት 0 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ክሊክ አድርጌ ፊመል ብዬ ጽፋለሁ። እንደዚህ ከጻፍኩ በኋላ እዚህ ጋር አድ የሚል አለ። አድ የሚለው ላይ ኦኬ ይለዋል። አድ ላይ ኦኬ ስለው 0 እኩል ይሆናል ፊመል ብሎ አስገብቷል። ቫልዩ ፊት ለፊት አንድ ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ሜል ብዬ ጽፋለሁ። እንደዚህ ከጻፍኩ በኋላ አሁንም እዚህ ጋር አድ ላይ ኦኬ ይለዋል። አድ ላይ ኦኬ ስለው አንድ እኩል ይሆናል ሜል ብሎ አስገብቷል። እንደዚህ ኮድ የምታደርጉበትን ቁጥርና ስሙን ከጻፋችሁ በኋላ እዚህ ጋር ኦኬ ትሉታላችሁ። ኦኬ ስትሉት ቫልዩ ስር ኮድ የምታደርጉበትን ቁጥርና ኮድ ያደረጋችሁትን ያስገባላችኋል። ከቫልዩ ውስጥ ቀጥሎ ያለው ሚሲንግ ነው። ሚሲንግ ስር በራሱ ጊዜ ነን ነው ያስቀመጠው። አሁን ምንም ዳታ ስላላስገባን ሚስ ያደረግነው ስለሌለ ነን ነው የሚቀመጠው። ምናልባት ዳታ አስገብታችሁ ሚስ ያደረጋችሁት ካለ እዚህ ጋር ያስቀምጥላችኋል። ከሚሲንግ ቀጥሎ ያለው ኮሎመንስ ነው። በራሱ ጊዜ 8 ያስገባል። ኮሎመንስ የሚያሳየን ነምበር ኦፍ ካራክተር ዛት ዲስፕሌይ ኢን ኤ ዳታ ቪው። ይሄንንም ስንል ዳታ ስናስገባ የኮሎመናችንን ስፋትና ጥበት የሚያሳየን 8 የሚያሳየው ኮሎመናችን ላይ የሚቀመጡት ሌተር ወይም ደግሞ በቁጥር የምናስገባ ከሆነ የቁጥር ብዛት 8 ብቻ ናቸው። ይሄንን ዳታ ቪው ላይ ላሳያል። ለምሳሌ ጀንደር የኮሎመን ስፋቱ 8 ካራክተር የማሳየት አቅም አለ። ነገር ግን እንደዚህ ድረግ አድርጌ ላጥበውና ወደ ቫሪያብል ቪው ተመልሼ ላሳያችሁ። እዚህ ጋር ኮሎመን ስር ቅድም 8 ነበር የነበረው። አሁን ግን ኮሎመኑ ስላጠበብኩት 5 ነው። 5 ፊደሎችን ብቻ የሚይዝ የኮሎመን ስፋት ነው የሚኖረን ዳታ ቪው ላይ ማለት ነው። ከኮሎመን ቀጥሎ ያለው አላይን ነው። አላይን በራሱ ጊዜ ሌፍት ላይ አስቀምጧል። ይሄ ደግሞ የሚያሳየን የምንጽፈው ጽሁፍ በቀኝ በኩል ይቀመጥ፣ በግራ ይቀመጥ ወይም ደግሞ ሴንተር ላይ ይቀመጥ። ከአላይን ቀጥሎ ያለው ሜጀር ነው። ሜጀር ስር በራሱ ጊዜ ኖሚናል አስገብቷል። ሜጀርመንት ኦፍ ስኬል 4 አሉ። ነገር ግን ኤስፒኤስኤስ የሚያስቀምጥልን 3 ብቻ ነው፣ ስኬል፣ ኖሚናል እና ኦርዲናል። ይሄንን የምንመርጠው በዳታችን መሰረት ነው። ካቴጎሪካል ዳታ ከሆነ ወይም ደግሞ ስቲሪንግ ታይፕ ካረግ ነው ኖሚናል ወይም ደግሞ ኦርዲናል መሆን አለበት። ነገር ግን ዳታችን ኮንቲኒዩስ ከሆነ ታይፑ ነመሪክ ከሆነ ደግሞ ስኬል መምረጥ አለበት። እዚህ ጋር ኖሚናል ላይ ክሊክ ስናደርግ 2 ምርጫ ብቻ ነው ያለው፣ ኦርዲናል እና ኖሚናል። ኖሚናል የምንለው በስም ብቻ የምንገልጸው ለምሳሌ ጾታ ወንድ ወይም ሴት። ኦርዲናል የምንል ደግሞ በስምና በደረጃ የሚገለጽ ለምሳሌ የትምህርት ደረጃ ኤሌመንተሪ፣ ሃይ ስኩል፣ ዲግሪ፣ ማስተርስ ብለን የምንገልጽ ዳታ ከሆነ ኦርዲናል ዳታ ነው። ስለዚህ ጀንደር ሜል ወይም ፊመል ነው፣ ኦርደር የለውም። ለዛ ኖሚናልን ሰሌክት አደርጋለሁ። ከሜጀር ቀጥሎ ያለው ሮል ነው። ሮል ስር በራሱ ጊዜ ኢንፑት አስቀምጧል። ኢንፑት ላይ ክሊክ ስናደርግ እነዚህ ምርጫዎች አሉ። ኢንፑት የምንመርጠው ያስገባነው ቫሪያብል ኢንዲፔንደንት ቫሪያብል ሲሆን፣ ታርጌት የምንመርጠው ደግሞ ያስገባነው ቫሪያብል ዲፔንደንት ወይም ደግሞ ሪስፖንስ ቫሪያብል ሲሆን፣ ቦዝ የምንመርጠው ደግሞ ቫሪያብላችን እንደ ዲፔንደንትም እንደ ኢንዲፔንደንትም ለባይ ዳይሬክሽናል አናላይሲስ ሲሆን ነው። ነን የምንመርጠው ደግሞ ዲፔንደንትም ኢንዲፔንደንትም ቫሪያብል ካልሆነ፣ ለምሳሌ አይዲ የምናስገባ ከሆነ አይዲ ዲፔንደንትም ኢንዲፔንደንትም ቫሪያብል መሆን ስለማይችል ነን እንመርጣለን። ከዛ ፓርቴሽን ከፈለግን ፓርቴሽን መምረጥ እንችላለን። ከዛ ስፕሊት ከፈለግን ስፕሊት መምረጥ እንችላለን። ስለዚህ አሁን ያስገባነው ጀንደር ነው። ጀንደር ኢንዲፔንደንት ቫሪያብል ስለሆነ ኢንፑትን ሰሌክት አደርጋለሁ። የመጀመሪያውን ቫሪያብል አስገብቼ ሴታፑን እንደዚህ ካስተካከልኩ በኋላ ወደ ሁለተኛው ሄዳለሁ። ኩዌሽነሪ ላይ ከጀንደር ቀጥሎ ያለው ቫሪያብል ኤጅ ኦፍ ሪስፖንዳንት ነው። ኤጅ ኦፍ ሪስፖንዳንትን ኮፒ አድርጌ መውሰድ እችላለሁ፣ ወይም ደግሞ ቀጥታ ቫሪያብል ቪው ላይ መጥቼ ኔም ስር ክሊክ አደርግና ከጀንደር በታች ኤጅ ብዬ መጻፍ እችላለሁ። እንደዚህ ሁለተኛውንም ቫሪያብል ካስገባችሁ በኋላ ኢንተር ወይም ኦኬ ትሉታላችሁ። ኦኬ ስትሉት ልክ እንደቀደሙ ታይፕ፣ ዊድዝ፣ ዴሲማል እና ሌሎች ሴታፖችን በራሱ ጊዜ ያስገባል። ስለዚህ ይሄንን ማስተካከል ይኖርብናል። አሁን ላስገባነው ኤጅ ቫሪያብል ታይፕ ስር በራሱ ጊዜ ነመሪክ ነው ያስቀመጠው። ነመሪክ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ 3 ነጥብ ከፊት ለፊት ይመጣል። 3 ነጥቡ ላይ ክሊክ ስታደርጉ አሁንም ቫሪያብል ታይፕ ቦክስ ይመጣላችኋል። እዚህ ጋር ምርጫዎች አሉ። ይሄንን ምርጫ የምትመርጡት አሁንም በዳታችሁ መሰረት። እዚህ ጋር ያስገባነው ኤጅ ነው። ኤጅ ደግሞ የሚገለጸው በቁጥር ነው። ነመሪክ ነው የምንመርጠው። ከዛ እዚህ ጋር ኦኬ እንለዋለን። ከታይፕ ቀጥሎ ያለው ዊድዝ ነው። በራሱ ጊዜ 8 አስገብተዋል። ቅድም እንዳየነው ነው። ከዊድዝ ቀጥሎ ያለው ዴሲማል ነው። ቅድም ያስገባው ስንት ነበረ? 0። አሁን ያስገባው ደግሞ ስንት ነው? 2። ምክንያቱም ታይፕ ኦፍ ዳታችን ምንድነው? ነመሪክ በቁጥር የሚገለጽ ነው። 2 ደግሞ የሚያሳየን ከፖይንት ወደዛ መቀመጥ ያለባቸው የቁጥር ብዛት ወይም ደግሞ ዲጂትስ። ይሄንን ዳታ ቪው ላይ ልምጣና ላሳያችሁ። እዚህ ጋር ኤጅ ስር ምንም አልገባም። ስለዚህ መጀመሪያው ተጠያቂ 20 ቢሆን እድሜው 20 ብዬ ያስገባለሁ። 20 ብዬ ሳስገባ እንዴት አስቀምጠልኝ? 20.00 ብሎ ነው ያስቀመጠው። ምክንያቱም ዴሲማል ላይ ስንት ነበር ያለው? 2 ነው። 2 የሚያሳየን ከፖይንት ወደዛ 00 2 ዲጂት እንዲቀመጥ። ለምሳሌ ቫሪያብል ቪው ላይ ተመልሼ 2 የነበረው 3 ላርግና ላሳያል። እንደዚህ 3 ካረኩ በኋላ ወደ ዳታ ቪው ልመለስና ላሳያል። ቅድም የነበረው 200 ብቻ ነበር። አሁን ግን ከፖይንት ወደዛ ስንት አለ? 3 ዴሲማል አለ። ከዴሲማል ቀጥሎ ያለው ሌብል ነው። ሌብል ስር የሚጻፈው ኤጅ ኦፍ ሪስፖንዳንት። ከሌብል ቀጥሎ ያለው ቫልዩ ነው። ለኤጅ ነን ያስገባው ምክንያቱም ኤጅ ኮንቲኒየስ ቫሪያብል ስለሆነ ኮድ አናረግም። ከቫልዩ ቀጥሎ ሚሲንግ ነው፣ ነን ነው ምንም ስላላስገባን። ከዛ
ኮሎመንስ ነው። ኮሎመን የሚያሳየን ነምበር ኦፍ ካራክተር ዲስፕሌይ ኢን ዳታ ቪው ነው ቅድም እንዳየ ነው። ከዛ ቀጥሎ ያለው አላይን ነው። ከአላይን ቀጥሎ ያለው ሜጀር ኦፍ ስኬል ነው። አሁን እዚህ ጋር እንደምታዩት አናውን ብሎ ነው ያስገባው። ስለዚህ አናውን ላይ ክሊክ አረጋለሁ። ክሊክ ሳረግ 3 ምርጫዎች አሉ፣ ስኬል፣ ኦርዲናል፣ ኖሚናል። አሁን ያስገባነው ኤጅ ደግሞ ምንድነው? ኮንቲኒየስ ቫሪያብል። ስለዚህ መምረጥ ያለብን ስኬል ነው። ከዛ ሮል ነው። ኤጅ ምንድነው? ኢንዲፔንደንት ቫሪያብል ነው። ስለዚህ ኢንፑትን እመርጣለሁ። ኤጅ ቫሪያብል እንደዚህ ካስገባውና ካስተካከልኩ በኋላ በተመሳሳይ የሚቀጥለውንም ቫሪያብል አስገባለሁ። ስለዚህ በኩዌሽነሪ መሰረት ከኤጅ ቀጥሎ ያለው ምንድነው? ሪሊጅን ነው። ሪሊጅንን ሰሌክት አድርጌ መውሰድ እችላለሁ፣ ወይም ደግሞ ዳይሬክትሊ መጥቼ ኔም ስር መጻፍ እችላለሁ። እንደዚህ አሁንም ቫሪያብሉን ከጻፋችሁ በኋላ ኢንተር ወይም ኦኬ ትሉታላችሁ። ኦኬ ስትሉት ሌሎች ሴታፖች በራሱ ጊዜ ያስገባል። ነገር ግን ለጀንደር እና ለኤጅ እንዳስተካከል ነው ለሪሊጅንም ማስተካከል ይኖርብናል። ስለዚህ ታይፕ ስር መተን ነመሪክ ነው። ነመሪክ የሚለው ላይ ክሊክ እናደርጋለን። 3 ነጥብ ይመጣል። እሱ ላይ ክሊክ እናደርጋለን። ከዛ ቫሪያብል ታይፕ ይመጣል። አሁንም የምንመርጠው በዳታችን መሰረት ስለሆነ ሪሊጅን አሁንም ምንድነው? ካቴጎሪካል በቁጥር የማይገለጽ ስለሆነ ምን መርጣለሁ? ስቴሪንግን ሰሌክት አደርጋለሁ። ከዛ ኦኬ ለዋለሁ። ዊድዝ እዛው ይቀመጥ። ዴሲማል በራሱ 0 ያስቀምጣል፣ ምክንያቱም ሪሊጅን ካቴጎሪካል ዳታ ነው። ሌብል ስር ሪሊጅን ምንም ረጅም ጥያቄ ስላልሆነ ይሄንንም አልፈዋለሁ። ቫልዩ ስር ነን ላይ ክሊክ አደርጋለሁ። ከዛ 3 ነጥብ ይመጣል። 3 ነጥብ ላይ ክሊክ አደርጋለሁ። ከዛ ቫልዩ ሌብል ቦክስ ይመጣል። ኮድ የምናረገውን ካቴጎሪ እናስገባለን። ስለዚህ ቫልዩ ፊት ለፊት መጥቼ አንድ ጽፋለሁ። ከዛ ሌብል የሚለው ፊት ለፊት ደግሞ ኦርቶዶክስ ብዬ ጽፋለሁ። ከዛ እዚህ ጋር አድለዋለሁ። አሁን ደግሞ ቀጥሎ ያለውን ካቴጎሪ በሁለት ነው ኮድ የማደርገው። ስለዚህ ሌብል ፊት ለፊት ሙስሊም ብዬ ጽፋለሁ። ከዛ አሁንም አድለዋለሁ። አሁን ደግሞ ቫልዩ ፊት ለፊት 3 ቁጥር ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ፕሮቴስታንት ብዬ ጽፋለሁ። ከዛ እዚህ ጋር አድለዋለሁ። አሁን ደግሞ ቫልዩ ፊት ለፊት 4 ጽፋለሁ። ከዛ ሌብል ፊት ለፊት አዘርስ ብዬ ጽፋለሁ። ከዛ አሁንም እዚህ ጋር መጥቼ አድለዋለሁ። ልክ ሁሎችንም እንደዚህ ኮድ የምታረጉበትን ካስገባችሁ በኋላ እዚህ ጋር ኦኬ ነው። ኦኬ ስለው እንደምታዩት ቫልዩ ስር አስገብቶልኛል። ቫልዩ ቀጥሎ ያለው ሚሲንግ ነው። ነን ላይ ይቀመጥ፣ ምንም ዳታ ስላላስገባን። ኮሎመን እንደዛው ይቀመጥ። አላይመንት ሌፍት ላይ እዛው ይቀመጥ። ሜጀር ኖሚናል ነው ያስገባው፣ ምክንያቱም ካቴጎሪካል ዳታ ነው። ከዛ ሮል ኢንፑት አሁንም ኢንዲፔንደንት ስለሆነ እዛው ላይ ይቀመጥ። ይሄንን እንደዚህ ካስገባው በኋላ የቀረውንም በተመሳሳይ መልኩ አስገባለሁ። ከሪሊጅን ቀጥሎ ያለው ምንድነው? ኤዱኬሽን። ኤዱኬሽንን ኮፒ አድርጌ ወስደዋለሁ። ኤዱኬሽን እና ሌቭል መካከል ስፔስ አለ። እንደዚህ ያለ ደግሞ ስም ላይ አይገባም። ይሄንን አሁን ኦኬ ወይም ኢንተር ስለው አይቀበልም። እዚህ ጋር እንደምታዩት ቫሪያብል ኔም ኮንቴይን አን ኢሌጋል ካራክተር። ስለዚህ ስም ስናስገባ ስፔስ መኖር የለበትም። ስለዚህ ኤዱኬሽን ሌቭል የሚለው ሌቭል ትቼ ኤዱኬሽን ብቻ አስገባለሁ። ከዛ ኢንተር ወይም ኦኬ ለዋል። ኢንተር ስለው ሌሎቹ ሴታፖች በራሱ ጊዜ አስገብቶልኛል። ልክ እንደ ሌሎቹ ቫሪያብሎች የዚህም ማስተካከል ይኖርበታል። ስለዚህ ታይፕ ስር ነመሪክ ነው ለኤዱኬሽን ያስገባው። ኤዱኬሽን ደግሞ ነመሪክ ስላልሆነ ነመሪክ ላይ ክሊክ አረጋለሁ። ከዛ 3 ነጥብ ላይ ክሊክ አረጋለሁ። ከዛ ምርጫ ይመጣልናል። ስቴሪንግን መርጣለሁ። ከዛ ኦኬ ለዋል። ምክንያቱም ኤዱኬሽን ካቴጎሪካል ቫሪያብል ስለሆነ። ዊድስ እንደዛው ይቀመጥ። ዴሲማል ካቴጎሪካል ቫሪያብል ስለሆነ 0 ያስቀምጣል። ከዛ ሌብል ነው። ሌብል ስር ኤዱኬሽን ሌቭል ብዬ ሙሉውን ስጽፍ ያስገባልኛል። ከዛ ቀጥሎ ያለው ቫልዩ ነው። ለኤዱኬሽን ነን ነው ያስቀመጠው። አሁንም ነን ላይ ክሊክ እናረግና እዚህ ጋር 3 ነጥብ ላይ ክሊክ እናረጋለን። ከዛ አሁንም ቫልዩ ሌብል ቦክስ ይመጣልናል። ኮድ የምናረግበትን ቁጥር እናስገባለን። ስለዚህ ቫልዩ ፊት ለፊት መጥቼ አንድ ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ኢሊትሬት ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 3 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ኤሌመንተሪ እንደ ሰከንደሪ ብዬ ጽፋለሁ። ከዛ አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 4 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ሃየር ኤዱኬሽን ብዬ ጽፋለሁ። ከዛ እዚህ ጋር አድለዋለሁ። እንደዚህ ካቴጎሪዎችን ኮድ የማረግበት ካስገባው በኋላ እዚህ ጋር ኦኬ ለዋል። ከዛ ቀጥሎ ያለው ሚሲንግ ነው። ነን ነው የሚያስቀምጠው። ኮሎመንስ በተመሳሳይ፣ አላይመንት በተመሳሳይ ሌፍት ላይ ነው። ከዛ ሜጀር ነው። ሜጀር ስር ለኤዱኬሽን በራሱ ጊዜ ኖሚናል ነው ያስቀምጠው። ነገር ግን ኤዱኬሽን ሌቭል ኦርዲናል ነው መሆን ያለበት፣ ምክንያቱም ኤሌመንተሪ፣ ሰከንደሪ፣ ሃየር ኤዱኬሽን ብሎ ኦርደር አለው። ስለዚህ ኤዱኬሽን ምንድነው? ኖሚናል ሳይሆን ኦርዲናልን ሰሌክት እናደርግ። ከዛ ሮል ነው። ሮል ስር ኢንፑት አስገብቷል። እሱን አልፈዋለሁ። ኤዱኬሽን ቫሪያብልንም እንደዚህ ካስገባውና ሴታፑን ካስተካከልኩ በኋላ ወደ ቀጣይ ቫሪያብል እሄዳለሁ። ቀጣይ ቫሪያብል ምንድነው? ኦኩፔሽን። ኦኩፔሽንን ኮፒ አድርጌ መውሰድ እችላለሁ፣ ወይም ደግሞ እዚህ ኔም ስር መጥቼ መጻፍ እችላለሁ። ኦኩፔሽን እንደዚህ ካስገባው በኋላ ኢንተር ይለዋለሁ። ኢንተር ካልኩት በኋላ ሴታፑን በተመሳሳይ መልኩ አስተካክላለሁ። እዚህ ጋር ስቲሪንግ ለዋለሁ። ከዛ ኦኬ ለዋለሁ። ሌብል እሱን አልፈዋለሁ። ከዛ ቀጥሎ ያለው ቫልዩ ነው። ቫልዩ ስር ኮድ ማድረግ ይኖርብናል። ስለዚህ ነን ላይ ክሊክ አረጋለሁ። ከዛ 3 ነጥቡ ይመጣል። 3 ነጥቡ ላይ ክሊክ አረጋለሁ። ከዛ ኮድ ማድረግበት ቫልዩ ሌብል ቦክስ ይመጣል። ቫልዩ ፊት ለፊት አንድ ጽፋለሁ። ከዛ ሌብል ፊት ለፊት ፋርመር ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁንም ቫልዩ ፊት ለፊት 2 ጽፋለሁ። ከዛ ሌብል ፊት ለፊት ስቱደንት ብዬ ጽፋለሁ። ከዛ እዚህ ጋር አድለዋለሁ። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 3 ጽፋለሁ። ከዛ ሌብል ፊት ለፊት ገቨርንመንት ኤምፕሎይድ ብዬ ጽፋለሁ። ከዛ አድለዋል። አሁንም በተመሳሳይ መልኩ ቫልዩ ፊት ለፊት 4 ጽፋለሁ። ከዛ ሌብል ፊት ለፊት አዘር ጽፋለሁ። ከዛ እዚህ ጋር አድለዋለሁ። እንደዚህ ካቴጎሪዎችን ኮድ ማረግበት ካስገባ በኋላ ኦኬ ለዋለሁ። ቀጥሎ ያለው ሚሲንግ ነው። እዛው ላይ ይቀመጥ። ኮሎመንስ እዛው ላይ ይቀመጥ። አላይመንት እዛው ላይ ይቀመጥ። ሜጀር ስር በራሱ ጊዜ ኖሚናል ነው ያስቀመጠው። እሱን አልፈዋለሁ። ሮል ስር ኢንፑት ነው ያስቀመጠው። እሱንም አልፈዋለሁ። አሁንም የቀረውን ቫሪያብል በተመሳሳይ መልኩ አስገባለሁ። የቀረኝ ቫሪያብል ማሪታል ስታተስ ነው። ማሪታል ስታተስን ኮፒ አድርጌ መውሰድ እችላለሁ፣ ወይም ደግሞ ኔም ስር መጥቼ መጻፍ እችላለሁ። ማሪታል ብቻ የሚለውን አስገባና ኢንተር ለዋል። ኢንተር ስለው ልክ እንደቀድሙ ሌሎችን ሴታፖች ያስገባል። ይሄንን አሁንም ማስተካከል ይኖርብናል። ማሪታል ስታተስ ካቴጎሪካል ስለሆነ
ከሆነ ስቴሪንግን ሰሌክት አደርጋለሁ። ከዛ ኦኬ ለዋለሁ። ዊድዝም እንደዛው ይቀመጥ፣ ዴሲማል እዛው ላይ ይቀመጥ። ከዛ ሌቭል ነው። ሌቭል ስር ክሊክ አደርግና ማሪታል ስታተስ ብዬ ጽፋለሁ። ከዛ ቀጥሎ ያለው ቫሊዩስ ነው። ቫሊዩ ነን ነው ያስገባው። ነገር ግን ማሪታል ስታተስ ካቴጎሪዎች ስላሉት እሱን ኮድ ማረግበት ማስገባት ስላለብኝ ነን ላይ ክሊክ አደርጋለሁ። ከዛ 3 ነጥብ ትመጣለች። 3 ነጥቧ ላይ ክሊክ አደርጋለሁ። ቫሊዩ ሌቭል ቦክስ ይመጣል። ስለዚህ ቫሊዩ ፊት ለፊት መጥቼ አንድ ጽፋለሁ። ከዛ ሌቭል ፊት ለፊት ሲንግል ብዬ ጽፋለሁ። ከዛ እዚህ ጋር አድለዋል። አሁንም በተመሳሳይ መልኩ ቫሊዩ ፊት ለፊት 2 ጽፋለሁ። ከዛ ሌቭል ፊት ለፊት ሜሪድ ብዬ ጽፋለሁ። እንደዚህ ካቴጎሪዎችን ኮድ ማረግበት ካስገባው በኋላ አሁንም ኦኬ ለዋል። ከዛ ሚሲንግ ነን አላይመንት ሌፍት ላይ ይቀመጥ። ሜጀርመንት ኖሚናል ነው። ከዛ ሮል ስል ኢንፑት ነው። በዚህ መልኩ ኩዌሽነሪ ላይ ያሉትን ቫሪያብሎች ካስገባንና ሴታፖቹን ካስተካከልን በኋላ ተጠያቂዎቹ የሰጡትን መልስ ደግሞ ዳታ ቪው ላይ እናስገባለን። ስለዚህ ዳታ ቪው ላይ ክሊክ አደርጋለሁ። ዳታ ቪው ስንከፍት ቅድም ያስገባናቸውን ቫሪያብል ከላይ ያስቀምጣል። ስለዚህ ለአንድ ተጠያቂ ኩዌሽነሪ ስንሞላ እነዚህን ሁሎችንም መሙላት ይኖርብናል። ጀንደር ስር የመጀመሪያ የምንጠይቀው ሰው ሜል ከሆነ ሜል ብለን እናስገባለን። ከዛ እድሜውን እናስገባለን። ለምሳሌ 30 ብሎን ከሆነ 30 እንጽፋለን። ከዛ ሪሊጅን እናስገባለን። ኦርቶዶክስ ከሆነ ኦርቶዶክስ። ከዛ የትምህርት ደረጃውን እናስገባለን። የትምህርት ደረጃው ሃየር ኤዱኬሽን ከሆነ ሃየር ኤዱኬሽን እናስገባለን። ከዛ ኦኩፔሽን ጎቨርንመንት ኤምፕሎይድ ከሆነ እሱን ሰሌክት እናደርጋለን። ከዛ ማሪታል ስታተስ አግብቶ ከሆነ ሜሪድ እንላለን። የመጀመሪያው ጥያቄ የመለሰልንን በዚህ መልኩ እናስገባለን። አሁንም ቀጥሎ የሚጠይቅ ሰው የሚመልሰውን እናስገባለን። ለምሳሌ ቀጥለን የምንጠይቅ ሰው ሴት ከሆነች ፊሜል ብለን እናስገባለን። እድሜ 20 ከሆነ 20 እንጽፋለን። ከዛ ሪሊጅን ኦርቶዶክስ ከሆነች ኦርቶዶክስ እናስገባለን። ከዛ ኤዱኬሽን ኤሌመንተሪ ከሆነ ኤሌመንተሪ እናስገባለን። ከዛ ኦኩፔሽን ስቱደንት ከሆነ ስቱደንት እናስገባለን። ከዛ ማሪታል ስታተስ ሲንግል ከሆነች ሲንግል እናስገባለን። አሁንም ሶስተኛ የምንጠይቅ ሰው ሜል ከሆነ ሜል እናስገባለን። እድሜ 40 ከሆነ 40 እንጽፋለን። ከዛ ሪሊጂየስ ፕሮቴስታንት ከሆነ ፕሮቴስታንት እናስገባለን። ከዛ ኤዱኬሽን ኢሊትሬት ከሆነ ኢሊትሬት እናስገባለን። ከዛ ኦኩፔሽን ፋርመር ከሆነ ፋርመር እናስገባለን። ከዛ ማሪታል ስታተስ ሜሪድ ከሆነ ሜሪድ እናስገባለን። ስለዚህ በዚህ መልኩ ለእያንዳንዱ ሪስፖንዳንት ወይም ደግሞ ለምንጠይቃቸው ሰዎች ለምሳሌ 10 ሰው የምንጠይቅ ከሆነ ለ10ዎቹም ሰዎች፣ 100 ሰው የምንጠይቅ ከሆነ ለ100ዎቹ ሰዎች መጀመሪያ ጾታቸው ይሞላል። ከዛ እድሜያቸው፣ ከዛ ሪሊጅን ይሞላል። ከዛ የትምህርት ደረጃ፣ ከዛ ኦኩፔሽን ይሞላል። ከዛ ማሪታል ስታተስ። እንደዚህ ለሁሎችም ተጠያቂዎች ዳታችሁን አስገብታችሁ ከጨረሳችሁ በኋላ ሴቭ ማድረግ ይኖርባችኋል። ሴቭ ለማድረግ እዚህ ጋር ፋይል ላይ ክሊክ ታደርጋላችሁ። ፋይል ላይ ክሊክ ስታደርጉ እነዚህን ምርጫዎች ያመጣላችኋል። ሴቭ አስ የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉ ሴቭ የምታደርጉበትን ቦታ ያመጣላችኋል። ፋይል ኔም ስም ትሰጡታላችሁ። ከዛ እዚህ ጋር ሴቭ ትሉታላችሁ። ስለዚህ በዚህ መልኩ ዳታችሁን ከኩዌሽነሪ ወደ ኤስፒኤስኤስ ማስገባት ትችላላችሁ። ሁለተኛው ዳታ ወደ ኤስፒኤስኤስ የምናስገባው በተለያዩ ፋይል ፎርማት ያለን ኢምፖርት አድርገን ነው። ስለዚህ ኤስፒኤስኤስ እንከፍታለን። ኤስፒኤስኤስ ከከፈትን በኋላ ሜኑ ባር ላይ እዚህ ጋር ፋይል የሚል አለ። ፋይል የሚለው ላይ ክሊክ እናደርጋለን። ፋይል ላይ ክሊክ ስናደርግ እነዚህን ምርጫዎች ያመጣልናል። የሁለተኛው ላይ ኦፕን የሚለው ላይ ከርሰራችንን እናመጣለን። ከርሰሯ ስናመጣ እነዚህን ምርጫዎች ያመጣል። የመጀመሪያው ላይ ዳታ ላይ ክሊክ እናደርጋለን። ክሊክ ስናደርግ ኦፕን ዳታ ቦክስ ያመጣልናል። እዚህ ጋር ሉክን ፊት ለፊት የኔ እንደምታዩት ዴስክቶፕ ላይ ነው። ነገር ግን እናንተ ሌላ ፎልደር ውስጥ ካለ እዚህ ጋር ክሊክ ታደርጋላችሁ። ከዛ በኋላ ዳታችሁ ያለበትን ሰሌክት ታደርጋላችሁ። ከዛ ዴስክቶፕ ላይ ያሉትን ዳታ እንደዚህ ያሳየናል። እዚህ ጋር እንደምታዩት አንታይትልድ ዋልዋል ዶት ሳብ ብሎ ያሳየናል። ይሄ ደግሞ የራሱ የኤስፒኤስኤስ ዳታ ስለሆነ ነገር ግን ሌላ በኤክሴል ያለ በስታታ ያለ በሳስ ያለ ዳታ ፎርማት ማስገባት ከፈለግ እዚህ ጋር ፋይል ኦፍ ታይፕ የሚል ፊት ለፊት ኤስፒኤስኤስ ስታቲክስ ዶት ሳብ ነው የሚለው። ይሄንን መቀየር ይኖርብናል። ይሄንን ለመቀየር እሱ ፊት ለፊት እዚህ ጋር ክሊክ እናደርጋለን። ክሊክ ስናደርግ እነዚህን ምርጫዎች ያመጣልናል። ከነዚህ ምርጫዎች ዳታችን ያለበትን ፋይል ፎርማት እንመርጣለን። ለምሳሌ በኤክሴል ካለ ኤክሴልን ይሄንን እንመርጣለን። ወይም ደግሞ ዳታ ፎርማታችን በስታታ ካለ ስታታ በቅንፍ ውስጥ ዶት ዲቲኤ የሚለውን እንመርጣለን። አሁን የምከፍተው በኤክሴል ያለ ዳታ ስለሆነ ኤክሴል የሚለውን ሰሌክት አደርጋለሁ። ኤክሴል የሚለውን ሰሌክት ሳደርግ ዴስክቶፕ ላይ በኤክሴል ያሉትን ዳታ ፎርማት እዚህ ጋር ያሳየኛል። ይሄን ያለው ራው ዳታ ዶት ኤክሴል ነው። ይሄንን ሰሌክት አደርጋለሁ። እዚህ ጋር ፋይል ኔም ፊት ለፊት የዚህን ፋይል ስም ያስገባል። ከዛ እዚህ ጋር መጥቼ ኦፕን ላይ ኦኬ ለዋል። ኦኬ ስለ ኦፕን ኤክሴል ዳታ ሶርስ ቦክስ ያመጣል። እዚህ ጋር ማስተካከል ያለባችሁ ሪድ ቫሪያብል ኔም ፍሮም ዘ ፈርስት ሮው ኦፍ ዘ ዳታ፣ የመጀመሪያ ራውን ዳታው ላይ ያለውን እንደ ቫሪያብል ኔም ልቁጠር ወይ ነው የሚለው። ስለዚህ እንደ ቫሪያብል እንዲቆጥር ነው የምፈልገው፣ ምክንያቱም የመጀመሪያው ራው የኔ ቫሪያብሎች ስለሆኑ። ምናልባት የእናንተ የመጀመሪያው ራው ቫሪያብል ካልሆነ እዚህ ጋር ክሊክ ታደርጉና ታጠፉታላችሁ። ነገር ግን የእናንተም ቫሪያብል ከሆነ እሱን ክሊክ አድርጋችሁ እቺ ራይት ምልክት ታበራላችሁ። ከዛ በኋላ እዚህ ጋር ኦኬ ትሉታላችሁ። ኦኬ ስትሉት ኤክሴል ዳታውን ወደ ኤስፒኤስኤስ ኢምፖርት አድርጎ በዚህ መልኩ ይከፍትላችኋል። ይሄ ዳታ ቪው ነው። ቫሪያብል ቪው ላይ ክሊክ ስናደርግ እዚህ ጋር እንደምታዩት ቫሪያብል ሊስቶቹ አሉ። ነገር ግን እነዚህ ሲታፖች ልክ እንደቀደሙ ማስተካከል ይኖርብናል። አሁንም ሌላ ፋይል ፎርማት ዳታ ማስገባት ከፈለኩ ወደ ሜኑ ባር መጣና ፋይል ላይ ክሊክ አደርጋለሁ።
ፋይል ላይ ክሊክ ሳረግ ምርጫዎች ይመጣሉ። ኦፕን ላይ ከርሰሩን አመጣለሁ። ከዛ እዚህ ጋር ፊት ለፊት ምርጫዎች ይመጣሉ። ዳታ ላይ ክሊክ አረጋለሁ። ኦፕን ዳታ ቦክስ ይመጣል። ዳታችሁ ያለበትን እዚህ ጋር ክሊክ ታረጉና ሰሌክት ታረጋላችሁ። እዚህ ጋር ፋይል ታይፕ የሚል አለ። ፋይል ታይፕ የሚለው ፊት ለፊት እዚህ ጋር ተመጡና ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ ከዚህ ውስጥ ዳታችሁ በየትኛው ፎርማት ነው ያለው ያንን ፎርማት ነው ሰሌክት የምታረጉ። ያንን ፎርማት ሰሌክት ስታረጉ በዛ ፎርማት ያለ ዳታ ሙሉ እዚህ ጋር ያሳያችኋል። ከዛ ውስጥ የምትፈልጉትን ሰሌክት ታረጉና እዚህ ጋር መጣችሁ ኦፕን ትሉታላችሁ። ኦፕን ስትሉት ኢምፖርት አድርጎ በኤስፒኤስኤስ ይከፍትላችኋል። እንዴት ዳታ ወደ ኤስፒኤስኤስ ማስገባት እንደምትችሉ እንደተረዳችሁ ተስፋ አረጋለሁ። ሀሳብ አስተያየት፣ ጥያቄ ካለ ኮመንት ላይ አስቀምጡልኝ። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።